አርቲስት ሲባል ብዙ አይኖች ይመለከቱታልና ቅሌትና ውርደት ከነሱ ዘንድ አይጠፋም። አንዳንዶች እጅን ባፍ የሚያስጭኑ ቅሌቶች ሲሆኑ ሌሎች ደግሞ ፈገግ የሚያስብሉ አጋጣሚዎች ወዲ ደግሞ በድብቅ የተቀረጹ ሰውኛ ሚስጥሮችን አሰባስበን ይዘናል። የሰው ስተትን መመልከት አንድም መማሪያ አንድም መዝናኛ ነውና በደረጃ እንቃኛቸዋለን። ሰከላ አንደኛ አዲስ ዓለም ጌታነህ በሰራቻቸው በርካታ ፊልሞች ተወዳጅነትን ያተረፈችውና በየጊዜው በማህበራዊ ሚዲያ ላይ የማትታየው አርቲስት አዲስ ዓለም አንዴ ብቅ ስትል ግን መነጋገሪያ ከመሆን አትተርፍም። ይሄ ከመኝታ ቤት ያመለጠ ቪዲዮ አድናቂዎቿን እጅግ ያስደነገጠ ቪዲዮ ነበር። በእርግጥ አርቲስቷ አንድ ሰሞን ያፈቀርኩት ሰው ባለትዳር ሆኖ ተገኘ እያለች ስቅስቅ ብላ ማልቀሷም የቅርብ ትውስታችን ነው። ስሟ ከናሁሰናይ ጋር የመነሳቱን ጉዳይ ወደ ጎን ትተን ወደ ቀጣዩ እንለፍ። ሁለተኛ ትዕግስት ሚልኬሳ በሰንሰለት ድራማ ትታወቃለች። ታዲያ ሄዝና በቀረባት ያስባላት ጉድ በዚያው ሰሞን ነበር ያፈተለከው። እቃ ነው እንዴ ሰራል በባለትዳር ቤት ከባለትዳር ወንድ ጋር አልጋ ላይ ያለች ነበር የሰውየው ባለቤት እጅ ከፍንጅ ያዘቻቸው። ሶስተኛ ማርያማዊት አባተ ማርያማዊት ዝነኛ ከሆነች በኋላ ያላሰበችው ፎቶ ተለቆባታል። ያኔ ገና ወደ ጥበቡ ዓለም ሳትገባ በፊት ከልጅነት ፍቅረኛዋ ጋር የተነሱት ፎቶ ጊዜ ጠብቆ የልጅነት የከንፈር ወዳጇ ዝነኛ ስትሆን ፎቶ ለቆባታል። ይህም ለብዙ ዝነኛ ለሆኑም ላልሆኑም ሰዎች የማንቂያ ደወል ሆኖ አልፏል። በደና ጊዜ የኔ ሰው ብለው አንሶ ላይ ተጋፈፉት ሰው ጊዜና ሁኔታ ሲቀየር የርቃን ፎቶን እንደ ማስፈራሪያ መጠቀሙ አይቀሬ ነውና ለብዙዎች ትምህርት ሆኗል። አራተኛ መቅደስ ደበሳይ ከዚሁ ከመኝታ ቤት ምስሎች ፈቀቅ ሳንል መቅደስ ደበሳይ እናገኛለን። የመቅደስን ለየት የሚያደርገው ቪዲዮውን የቀረጸችው ራሷ መሆኗ ነው። በጊዜው የኢቢኤስ ቴሌቪዥን ፕሮግራም አቅራቢ የነበረችው መቅደስ በዚህ ምስል ምክንያት እጅግ ብዙ ፈተናዎች ደርሰውባታል። ስራዋን ለማጣት ጫፍ ደርሳ እንደነበርም ይታወሳል። በዚህ ጊዜ አንጋፋውና ለበቀናው ጋዜጠኛ አስፋው መሸሻ ስሙ ይነሳል። መቅደስን ደጋግፎና ባብሎ ወደ ስራው የመለሳት እሱ እንደሆነ መቅደስ በእንባ ታጅባ ውለታውን ታስታውሳለች። አምስተኛ ዳናይት መክብብ ዳናይት መክብብ ወደ ሚዲያ ከመጣች ጊዜ ጀምሮ በርካታ ያፎ ለምታዎችና ያልተገቡ ድርጊቶች ስታደርግ ትስተዋላለች። የትኞቹም ስህተቶቿ ግን ከዚህኛው ስህተቷ አይበልጥም። በዚህ ቪዲዮ ቤተሰቦቿን እንዳሳዘነችና ወደ ሚዲያ የመጣችበትን ቀን እንድትረግም ያደረጋት አጋጣሚ እንደነበር በአንድ ቃለ መጠይቋ ላይ አለባብሳ ስለ ጉዳዩ ተናግራለች። የዳናይትን ጉዳይ ለየት የሚያደርገው ደግሞ ጉዳዩ የተፈጠረው ላይቭ ላይ መሆኑ ነበር። ሀገር ሰላም ብላ ስትዝናና ያደረችው ዳናይት ከስካሯና ከድካሟ ማለዳ ስትነቃ በሌሊት የሰራቸው ስህተት እንደ በሽታ ተዛምቶ ስሟ በየቦታው ሲነሳና የወላጆቿም ስም አብሮ ሲነሳ እጅግ ከባድ ጊዜ እንደነበር ታስታውሳለች። ስድስተኛ ማስተዋል ወንደሰን ብዙ አርቲስቶች ከባለ ሀብቶች ጋር ድብቅ ግንኙነት እንዳላቸው ይነገራል። ማስተዋል ወንደሰንም በጊዜው የገጠማት ይሆን ነበር። አንድ የአዲስ አበባ ባለሀብት ሊደፍረኝ ሞከረ ብላ ሮሮዋን ለህዝብ ብታሰማም የኋላ ጉዳዩ ሲጣራ ግን ከባለሀብቱ ጋር በገንዘብ ባለመስማማቷ ምክንያት የተፈጠረው ጅምብር እንደሆነ ታውቋል። የአርቲስቶቹንና የባለሀብቶቹን ጉዳይ በሌላ ቪዲዮ በሰፊው የምመለስበት ይሆናል። ታዲያ በድጋሚ እንድንገናኝ ሰከላ ቲዩብን ሰብስክራይብ ማድረግ አትርሱ። ሰባተኛ እንዳልካቸው ዘነበ ያኔ በጄቲቪ ለሚተላለፈው ትዝብት ለሚለው ፕሮግራም ቀረጻ ላይ የተናገረው አንገት የሚያስደፋ ንግግር በጓደኛው በኩል ተለቆበታል። እንዳልክ ስለዚህ ቪዲዮ ሲናገር ይቅር ብየዋለው የለቀቀብኝ ልጅ ብሏል። ችግሩ ራሱን እንደተበዳይ ብቻ ማየቱ ነው። ለዚያውም የቴሌቪዥን ፕሮግራም ቀረጻ ላይ ካሜራ እንደተደቀነ ያወቀ የትና እንዴት እንዳደረ የራሱን ጉድ ሲዘረዝር ተይዟል። አሁን ላይ እንዳልካቸውና ማስተዋል እምነታቸውን ፕሮቴስታንት አድርገው በአንድ ቸርች ውስጥ የሚያመልኩና የሚገናኙ ጓደኛሞች ናቸው። ስምንተኛ ጋዜጠኛ ቤተልሔም በኤልቲቪ በሚተላለፍ ፕሮግራሟ ላይ ጋዜጠኛ ቤተልሔም ያፎ ለምታ አጋጥሟት ነበር። እኛ ከምንበዳው ጠንካራ የፖለቲካ ጥያቄዎችን በማንሳት የምትታወቀው ቤቲ ሌላም አጀብ የሚያሰኝ ነገር ገጥሟት ነበር። ይህም እንግዲህ በስራ ላይ ከሚያጋጥሙ አዝናኝ ገጠመኞች መካከል ይመደባል። ስራ ካለ መቼም ስህተት አይቀሬ ነው። ዘጠነኛ ጋዜጠኛ ትዕግስት ጋሻው
ያፎለም ታሊያም የቃላት ግድፈት ከተነሳ የፋኗን ጋዜጠኛ ትግስትና ለማንሳት አይቻልም። ዶክተር አብዱል ቃድር አህመድ አብዱዛራቅ አብዱል ቃድር አብዱዛራቅ ከዚህ ባሻገር ጋዜጠኛዋ እጅግ ተወዳጅና ጎበዝ የራዲዮና የቴሌቪዥን ፕሮግራሞችን በማዘጋጀት ታወቃለች። 10ኛ ሃናን ታሪክ ያፎለምታን በሃናን ንዝጋው ሃናን ታሪክ አምባሳደር በሆነችበት የኮስሞቲክስ ምርቶች ላይ በእንግሊዘኛ ንግግር እንድታደርግ ተጋብዛ በስተመጨረሻ ቃላቶች ሲከዷት ያንድ ሰሞን መዝናኛ ነበረች። አመሰግናለሁ ኢንጆይሪና እኔ እኮ ተዘጋጅቼ ነበር የገባሁት ብላለች ሃናን ስለ ሁኔታው ስትጠየቅ። ሳሮን አየልኝ ሳሮን ከጅምሩም አነጋጋሪ በመሆን አትታማም። የተዋረደችባቸው አጋጣሚዎችም በርከት ከማለታቸው የተነሳ ጥቂቶችን ብቻ እናነሳለን። የሳሮን ስህተት ከሰውነቷ ጋር አይገናኝም። ይልቁንም በአንድ ካፌ ከሰው ጋር ተጣልታ ለጆሮ የሚከብዱ ስድቦችን እያከታተለች ስትሳደብ በድብ ካሜራ ተቀርጾ ወጥቶባት ነበር። ቀጣዩ ኢትዮጵያዊ ካልሆነ የአንድ ሰሞን ፍቅረኛዋ ጋር የተለቀቀው ቪዲዮም ሌላኛው አሳፋሪ ቪዲዮ ነው። ሌሎቹን የሳሮን ሚስጥሮችን ከለል አድርገን ወደ ቀጣዩ ሰው እንለፍ። ቤዛዊት መስፍን በዳና ተከታታይ ድራማ ትታወቃለች። በድፍረት የልጥጥ ልጅ ነኝ ስትል ስለ ቤተሰቦቿ ሀብት በድፍረት ትናገራለች። ከ9 ዓመት በፊት ነበር እስር ቤት ያስገባትን ተግባር የፈጸመችው። ጉዳዩ ቼክ የማጭበርበር ወንጀል ነበር። በዚህም እንግዲህ አርቲስቷ ለ6 ወር እስር ቤት ገብታ ቅጣቷን ጨርሳ አድናቂዎቿንና ያዘነባትን ሕዝብ ሁሉ ይቅርታ ጠይቃለች። የእስር ቤት ቆይታዋን ስታስታውስ ብዙ ታሪኮችን የሰማውበት ብዙ ከኔ የባሰ ጉዳይ ያላቸው ሰዎች እንዳሉ ያወቁበት ነበር ትላለች ቤዛዊት መስፍን። ሄኖክ ድንቁ ተዋናይ ሄኖክ ድንቁ ስሙ ሁሉ የሚነሳው ለቁጥር ካስቸገሩ ፍቅረኞቹ ጋር ነው። ታዲያ እሱ ጉዳይ አንድ አደባባይ ስለወጣ እንጂ ከሱ የባሱ ወንዶች እንዳሉ ሙን ነው። ታዲያ የሄኖክ ባስ ያለው አንድ ሰሞን ለአንዷ ፍቅረኛው የላከው የድምጽ መልእክት መውጣቱ ነበር። ደናንሽ የኔ ፍቅር ሞድሽ ማሰበሽ የሚጨነቅልሽ መሰሉ ፈንታውን በድምጿ ስርቅርቅነት ሁሉንም ሰው ያስማማችው መሰሉ ፈንታውን ዓለምዬ ናና እያለች የብዙዎችን ልብ ማንሰፍሰፍን ትችልበታለች። ታዲያ ከቅርብ ጊዜ ወዲህ ግን በናይት ክለቦች መድረክ ላይ የምታደርጋቸው ነገሮች ለብዙዎች ቅሬታን የፈጠረ ጉዳይ ሆኗል። ከሴት ልጇ ጋር መሳሳምና ከመድረክ መፈንገል ሲያጋጥማት ታዲያ መሰሉ ብዙ አልደነቃትም። የናይት ክለቦቹን ጉድና የአዲስ አበባ አንዴሊቶች በሌላ ቪዲዮ በሰፊው ማስቃኛችሁ ይሆናል። ማህደር አሰፋ መዲ በተባለች ገጸ ባህሪ ብዙዎች ይወዷታል። ታዲያ ማህደር አሰፋ ድንገት ከፊልም ስራ ጥፍት ማለቷን ተከትሎ የጠፋች ተብሎ ሲጠየቅ ሼሁን እንደጠበሰች አሉባልታዎች ይነገሩ ነበር። በቅርቡ ግን አርቲስቷ ከሼሁ እግር ላይ ቁጭ ብላ የሚያሳይ ፎቶ ወጥቶባታል። በእርግጥ ከህዝብ የተደበቀ ጉዳይ ስለነበር እንጂ የአንድ ወንድ ልጅ አባትም ሼሁ እንደሆኑ ተሰምቷል። በዚህም አርቲስቷ ቅንጡ ኑሮን ከሚኖሩ አርቲስቶች ተርታ እንድትመደብ አድርገዋታል። ውድ የሰከላቲው ቤተሰቦች ለዛሬ ያዝነው ዝግጅት ይህን ይመስላል። ከሌሎቹ ስህተት እንማር ዘንድ በተለያየ አጋጣሚ ውርደት የገጠማቸውን አርቲስቶች ወደ እናንተ አደረስን። ባለፈ ታሪካቸው ለማሸማቀቅ ሳይሆን ለኛ መማሪያ ይሆን ዘንድ በቀጣይ በተሻሉ ቪዲዮዎች እስከምንገናኝ ይሄኛውን ቪዲዮ ጋበዝኳችሁ። ሰከላ